እንግዲህ በተለያዩ ሀገሮች ውስጥ ምርጫ ይደረጋልና ምርጫ ሲደረግ ደግሞ የተለያዩ አይነት ፓርቲዎች ይሳተፋሉ፣ ኢንቮልቭ ያደርጋሉ፣ አካላት ይሳተፋሉ። ነገር ግን ጠቅለል አድርገን በየትኛውም ሀገር ቢሆን ጠቅለል አድርገን ስንመለከተው ምርጫዎች በሚደረጉበት ጊዜ በጣም ክሪቲካል የሚባሉ የተወሰኑ ፓርቲዎች አሉ። በጣም ፓርቲ ስለ የፖለቲካ ፓርቲዎችን ሳይሆን አካላት አሉ። በአንድ ሀገር ውስጥ ምርጫ ሲደረግ ወይም ደግሞ ለምርጫ ጋር በተያያዘ በጣም ክሪቲካል የሚባሉ ወሳኝ የሚባሉ አካላት አሉ። ከነዚህ አካላት ውስጥ የተወሰኑትን እንቀጣት። የመጀመሪያዎቹ የሚይዙት የፖለቲካ ፓርቲዎች ናቸው። ምርጫ አለ ለማለት ወይም ደግሞ ምርጫ ይካሄዳል ለማለት ፖለቲካ ፓርቲዎች በጣም አስፈላጊ ናቸው። ከረንትሊ አሁን በኢትዮጵያ ብሔራዊ ምርጫ ቦርድ መረጃ መሰረት ኦልሞስት ወደ 65 የሚሆኑ ፓርቲዎች አሉ ኢትዮጵያ ውስጥ። እንግዲህ እነዚህ ሀገራዊ ፓርቲዎችን ነው ያልኳችሁ። ክልላዊ ፓርቲዎች ስንት እንደሆኑ በጥቅል አላውቅም፣ ግን 65 በላይ ፓርቲዎች እንዳሉ ግልጽ ነው ማለት ነው። በሙሉ ስቲል እየመጡ ያሉ ፖለቲካ ፓርቲዎች አሉ። ስለዚህ በአንድ ሀገር ውስጥ ወይም በአንድ ምርጫ ሕግ በምታከብር ሉዓላዊት ሀገር ውስጥ በጣም ወሳኝ ከሚባሉ አካላት አንዱ ፖለቲካ ፓርቲዎች ናቸው። ፖለቲካ ፓርቲዎች ወሳኝ የሚያስብላቸው ሌላኛው ነጥብ ነገ አሸንፈው ወይም ደግሞ በምርጫ ካሸነፉ የፖለቲካ ስልጣንን ይዘው ሀገርን የሚመራ መንግስትን የሚመሰርቱ ትውልድን የሚቀርጹ በጣም ሂውጅ ኢፌክት ያላቸው መንግስት ሲሆኑ በጣም ብዙ ለውጥ ማምጣት ስለሚችሉ ለዚህ ነው ማለት ነው ወሳኝ የሚባል። ሌላው ምርጫ ቦርድ ነው። ኢትዮጵያ ውስጥ ያለ ምርጫ ቦርድ እውቅና የሚካሄድ ምርጫ የለም። ምርጫ ቦርድ በጣም ክሪቲካል ኦርጋን፣ ወሳኝ ኦርጋን። ስለዚህ የሁላችንም አቴንሽን የሁላችንም ጥንቃቄ የሚፈልግ ነገር ነው። ነገር ግን ምርጫ ቦርድን ስናውቅ ብዙ ጊዜ በፖለቲካ ፓርቲዎች ብቻ ታጥሮ ሳይሆን እንዲሁ ተራ ሰውን ብንሆን ወይም ደግሞ ብዙ የፖለቲካ ፓርቲ ኢንቮልቭ ባናደርግ ስለ ሀገራችን የምርጫ ቦርድ አደረጃጀት፣ ቦርዱ ስለሚሰራቸው ስራዎች፣ ቦርዱ ስላለበት ኃላፊነት እና አንዳንድ ወሳኝ የሚባሉ የቦርዱ መረጃዎችን ማግኘት አለብን ማለት ነው። ስለዚህ ምርጫ ቦርድ ወሳኝ አካል መሆኑን ልንረዳ ይገባል። ከዚህ ቀጥሎ ሌላ በጣም ወሳኝ የሚባለው ከምርጫ ቦርድ ቀጥሎ ፍርድ ቤቶች ናቸው። ፍርድ ቤቶች የምርጫ ውጤትን እስከ መሰረዝ ሊደርሱ ይችላሉ ወይም ድጋሚ ምርጫ ሊያዙ ይችላሉ። በተለይ የፌዴራል ጠቅላይ ፍርድ ቤት የምርጫ ሂደትና የምርጫ ውጤትን በተመለከተ ሙሉ ማንዴት አለው ማለት ነው። ስለዚህ ይህም በጣም ወሳኝ የፍትህ አካል ነው ማለት ነው። ስለዚህ ፖለቲካ ፓርቲዎች ግጭት ሊኖር ይችላል በፖለቲካ ፓርቲዎች መካከል። እነዛ ግጭቶች የሚፈቱት በህግና በስርዓት ነው። ያ ህግና ስርዓት ደግሞ መሰረት ይዞ ወደ አፈጻጸሙ የሚሄደው በፍርድ ቤቶች ትርጉም ተሰጥቶት። ስለዚህ ፍርድ ቤቶች በጣም በጣም ክሪቲካል ኦርጋኖች ናቸው። ሌላው ከዚህ ጋር በተያያዘ በጣም ወሳኝ የሚባሉት በምርጫ ጊዜ ላይ በተለይ ከምርጫ ጋር በተያያዘ